አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ወራህመቱላሂ ወበረካቱ። በሰዎች እንዴት ናችሁ? ደህና ናችሁ ወይ? የዩቲዩብ ተከታዮቼ እንዴት ናችሁ? እንደውም ክርስቲያን እህት ወንድሞቼ ደህና ናችሁ? አልሐምዱሊላህ ከኔ ጋር ሰላም ነው። ስራ፣ አፍያ፣ ጤና እንዴት ይዟችኋል? ጠፍቻለሁ። ዛሬ ዝም ብዬ ነው ብቅ ያልኩት እና እንግዲህ ከአልሐምዱሊላህ 1000 ምናምን ሰብስክራይብ አድርሳችሁኛል እና በእናንተ እገዛና በእናንተ እርዳታ እዚህ ደርሻለሁኝ። ከአሁን በኋላም ደግሞ ከጎኔ ሁኑ፣ ሰብስክራይብ አድርጉኝ፣ ሸርም አድርጉት ቤተሰቦቼ። እና እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነው። ያው ሙቀቱ ጨምሯል ስዑዲ ላይ ማለት ነው። በጣም ነው የሚሞቀው። ስራ የለም፣ ስራ ጠፍቷል። ወላሂ ብቻ ብዙ ነው እና ስራም የለም። ሙቀት በጣም ይሞቃል። ስራ ካልተሰራ ደግሞ መኖር አይቻልም። ታውቃላችሁ፣ የቤት ኪራይ አለ፣ የወጭ አለ፣ የሳሙና የሻምቦ አለ፣ ብዙ ነገር ያስፈልጋል። እንግዲህ እንደኔም ስራ የፈታችሁ ትኖራላችሁ። አላህ ይረዝቃችሁ፣ አላህ ይረዝቀኝ ቤተሰቦቼ። እና ለኔ ወላሂ ህይወት ከብዶኛል። አታ ወላሂ ተስፋ ቆርጬ አገር ገባለሁ ብዬ ተንስቼ ነበረ። ወረቀት ደግሞ የለም። ወረቀት ቆሟል መሰል። በአሁኑ ጊዜ ወረቀት መስጠት ስባሴ ወረቀት መስጠት አቁመዋል። እና በቃ ምን አባቱ ብዬ በቃ አገሬ ልገባ አስቤ ነበር። እሱም አልተሳካልኝም። እስቲ ቤተሰቦቼ ዱአ አድርጉልኝ እንዲሳካልኝ ማለት ነው። እውነቴን ነው የምላችሁ። በቃ ዱአ አድርጉልኝ ሙስሊም እህት ወንድሞቼ፣ ዱአ አድርጉልኝ። ክርስቲያን እህት ወንድሞቼም እንደዛው በምታምኑት ዱአ አድርጉልኝ። እኔ አገሬ መግባት እፈልጋለሁ። በቃ እውነቴን ነው የምላችሁ። እዛ ሀገር ላይ ስራ የለም፣ ስራ ጠፍቷል። ስራ ስለጠፋ የቤት ኪራይ አለ። የቤት ኪራይ ካልተሰራ ከየት መጥቶ ይከፈላል? ይቆጥራል፣ እሱ ይቆጥራል። ስራ ካልተሰራ ደግሞ ከየት መጥቶ መክፈል አይቻልም። ደግሞ እንደኔ ቤት ኪራይ ያላችሁ ታውቁታላችሁ፣ የቤት ኪራይ ነገር ምን እንደሆነ ማለት ነው። አታ ሙቀቱ በጣም ነው የሚገላችሁ ቤት ኪራይ ወላሂ። ብቻ አልሐምዱሊላህ ረብል ዓለሚን ሁሉም ለበጎ ነው። ሁሉንም በትዕግስት ይታለፋል። እንግዲህ አላህ ሰብርና ትዕግስት ይስጠን። እና ደግሞ አንድ ነገር በአሁን ሰዓት ደግሞ ከጠለብ የሚጠፉ እህቶቻችን አሉ። ለምን እንደሚጠፉ አላውቅም ወላሂ። በአሁን ሰዓት እኮ ከጠለብ የሚጠፋበት ሰዓት አይደለም። ሳዑዲ አረቢያ ላይ እኮ ስራ ጠፍቷል፣ ስራ የለም ወላሂ። በመዳም ቤት ቁጭ ብሎ 1000 ሪያል ማግኘት ቀላል አይደለም። ጥሩ መዳም ተገጠመቻችሁ ደግሞ ሁሉን ነገር እሷ ናት የምትችልላችሁ። ልብሳችሁን፣ ሳሙናችሁን፣ ሎሽናችሁን፣ ሻምቧችሁን በቃ ምን ልበላችሁ፣ ሁሉን ነገር እሷ ናት የምትሸፍንላችሁ። እኔ ግን እንዲህ አልኳችሁ ደግሞ እኔ ስለ ቤት ኪራይ ምንነት ስለማቅ ነው። ቤት ኪራይ ስለምኖር ስለማቅ ነው። ቤት ኪራይ ደግሞ በጣም ብዙ ወጪ ይጠይቃል። ስራ የለም፣ በዚህ ላይ ወጪ ይጠይቃል። ብዙ ነገር አለ ማለት ነው ወላሂ። በቃ አረ ስንቱን ብቻ ቤት ኪራይ የሚኖር ያውቀዋል። እኔ ወላሂ ቤት ኪራይ የሚኖር ሰው ያውቀዋል። ግን መዳም ቤት የምትኖሩ ላታውቁ ትችላላችሁ። ጠዋሊ ስራ የምትሰሩ ጠለብ ያላችሁ አታውቁትም ስለ ቤት ኪራይ ምንነት። ግን ደግሞ ከጠለብ የምትወጡ ልጆች